የኢትዮጵያ 7 ድንቅ የተፈጥሮ ቦታዎች። ሰላም የዩቲዩብ ቻናል ቤተሰቦቻችን፣ እንኳን ወደ ኢትዮጵያ ድንቅ የተፈጥሮ ቦታዎች የጉዟችን ክፍል 2 በደህና መጡ። በመጀመሪያው ክፍል በሰሜን ጫፎች እስከ ዳሉል ምድር ድረስ ተጉዘን ነበር። የዛሬው ጉዞ ደግሞ የኢትዮጵያን የስምጥ ሸለቆ፣ ሪፍት ቫሊ ሚስጥራት፣ የበረሃ ስፋትና የዱር እንስሳት ልዩ መገኛዎችን ያሳየናል። አሁንም ቀበቷውን አጥብቀው ጉዟችን ከቁጥር 8 በመቀጠል እንጀምራለን። 8ኛ የአዋሽ ብሔራዊ ፓርክ፣ አዋሽ ናሽናል ፓርክ። ጉዟችንን የምንጀምረው የኢትዮጵያን ሰሜንና ደቡብ በሚከፍለው ስምጥ ሸለቆ መሃል በሚገኘው በአዋሽ ብሔራዊ ፓርክ ነው። ድንቅነቱ ፓርኩ የአዋሽ ወንዝ በሚያልፍበት ጥልቀት ገደልና አስደናቂው የአዋሽ ፏፏቴ ይታወቃል። የፓርኩ መልክዓ ምድር ከሰፊ ሳቫና ሜዳዎች እስከ እሾሃማ ቁጥቋጦዎች ይደርሳል። የዱር እንስሳት ቢሳሪፊክስ፣ ሶማሊያ ጋዘል፣ ዝንጀሮዎችና ከ400 በላይ የሚሆኑ የአዋፍ ዝርያዎች መገኛ ነው። ይህ ቦታ የስምጥ ሸለቆ የዱር እንስሳትን በቅርብ ለመመልከት ያስችላል። ወደ ፏፏቴው መውረድ እና በጠራ የውሃ ገንዳዎች ውስጥ መዋኘት ልዩ ተሞክሮ ሲሆን፣ በፓርኩ ውስጥ የሳርና የዱር እንስሳትን ፎቶግራፍ ማንሳት ይቻላል። 9ኛ የጣና ሐይቅና ደሴቶች ላይክ ጣና ኢስላንድስ። ወደ ታሪክና የውሃ ምንጭ እንመለሳለን። የዓለም የውሃ ቅርሶች አንዱ የሆነው ጣና ሐይቅ የሰማያዊ አባይ ብሉ ናይል መገኛ ብቻ ሳይሆን የዘመናዊ ሚስጥሮችን የያዘ ነው። ድንቅነቱ በኢትዮጵያ እጅግ ትልቁ ሐይቅ ሲሆን ከ30 በላይ ደሴቶችና ባህረ ገብ መሬቶች አሉት። በእነዚህ ደሴቶች ላይ ከ17ኛው ክፍለ ዘመን የተገነቡ ጥንታዊ ገዳማትና አብያተ ክርስቲያናት ይገኛሉ። ባህላዊና ሃይማኖታዊ ጠቀሜታ የሐይቁ ገዳማት ጥንታዊ ቅርሶችን፣ ነዋያተ ቅድሳትንና ከኢትዮጵያ ጥበብ ጋር የተቆራኙ የግድግዳ ስዕሎችን ጠብቀው ቆይተዋል። በባህር ዳር ከተማ በመነሳት በጀልባ ጉዞ ገዳማቱን መጎብኘት እና የሰማያዊ አባይ መነሻን መመልከት እጅግ አስደሳች ነው። 10ኛ የአቢል አፎምቦ ተራራዎችና ዋሻዎች። አቢል ኤንድ አፎምቦ ማውንቴንስ ኤንድ ካቫስ ሐረር። አሁን ደግሞ ወደ ምስራቅ ኢትዮጵያ ወደ ታሪካዊቷ የሐረር ከተማ ጀርባ እንጓዛለን። ድንቅነቱ እዚህ የተፈጥሮ ድንቅ ቦታዎች በሐረር አካባቢ የሚገኙት አቢሊያና አፎምቦ ተራራዎች ሲሆኑ ቅርጻቸው እጅግ አስደናቂ ነው። ተራራዎቹ በተፈጥሮ በተቀረጹ ዋሻዎች የተሞሉ ናቸው። ልዩ ገጽታቸው አካባቢው የድንጋያማ ተራራዎችና የደረቅ ላቫና ውድ ሲሆን በውስጡም ሚስጥራዊ የሆኑ ቅሪተ አካላት ሊገኙ ይችላሉ። ተራራ መውጣት፣ በዋሻዎች ውስጥ ማሰስና የሐረር ከተማን ከላይ መመልከት። ይህ ቦታ ከታሪካዊው የሐረር ቅጥር ከተማ ጋር ተያይዞ ልዩ የቱሪዝም ልምድን ይሰጣል። 11ኛ ገራለታ ማውንቴንስ ትግራይ። ወደ ሰሜን ምስራቅ ኢትዮጵያ ወደ ትግራይ ክልል እንሻገራለን። ገራለታ የሚባለው ቦታ የድንጋያማ ተራራዎች ውበትና የሰው ልጅ የጥበብ ጥግ የተገናኙበት ነው። ድንቅነቱ ገራላታ አስደናቂ በሆኑ ቀይ ቀለም ባላቸው የአሸዋ ድንጋይ ገደሎች ሳንድስቶን ክሊፍስ የሚታወቅ ሲሆን እነዚህ ተራራዎች በድንገት ከጠፍጣፋ መሬት ላይ ብቅ ይላሉ። መልክዓ ምድሩ ለፎቶግራፍ አንሺዎች ገነት ነው። የሰው ልጅ ድንቅ ጥበብ በዚህ ተራራዎች ገደላማ አፍ ላይ በድንጋይ ተፈልፍለው የተሰሩ ሮክስ ሃውን ቻርችስ ጥንታዊ አብያተ ክርስቲያናት ይገኛሉ። ለምሳሌ አቡነ የማታ ጉህ
ቤተ ክርስቲያን በጣም አስቸጋሪ በሆነ ቦታ ላይ በመገንባቱ ይታወቃል። ከባድ ቢሆንም ወደ ቤተ ክርስቲያናቱ መውጣት እና በሺህ ዓመታት ዕድሜ ያላቸውን ሚስጥራዊ ስዕሎችና አወቃቀሮች መጎብኘት እጅግ ደስ የሚያሰኝ ነው። 12ኛ የላንጋኖ ሐይቅ። ላንጋኖ የድካማችንን እረፍት ወደሚያስገኘው የላንጋኖ ሐይቅ እናምራ። የዚህ ሐይቅ ድንቅነቱ በስምጥ ሸለቆ ውስጥ የሚገኝ ይህ ሐይቅ በኢትዮጵያ ውስጥ መዋኘት የሚፈቀድበት ብቸኛ ሐይቅ ነው። ምክንያቱም ከሌሎች ሐይቆች በተለየ መልኩ ብልሃርዚያ ከሚባለው በሽታ ነፃ ነው። የመዝናኛ ስፍራ የሐይቁ ቡናማ ቀለም ያለው ውሃ በዙሪያው ካሉ ሪዞርቶችና የእረፍት ማዕከላት ጋር ተዳምሮ ለመዝናናትና ሰላም ለማግኘት ምርጥ ቦታ ያደርገዋል። ፀሐይ ስትጠልቅ የሚያሳየው ውበት ልዩ ነው። በሐይቁ ውስጥ መዋኘት፣ የጀልባ ጉዞ ማድረግ ወይም በዳርቻው ላይ በመዝናናት አካባቢውን መቃኘት ይቻላል። 13ኛ ኦሞ ብሔራዊ ፓርክ ኦሞ ናሽናል ፓርክ ኤንድ ሪቨር። አሁን ወደ ደቡብ ኢትዮጵያ ወደ ታላቁ የስምጥ ሸለቆ ታችኛው ክፍል እንወርዳለን። ድንቅነቱ ኦሞ ወንዝ እና ብሔራዊ ፓርኩ በልዩ የዱር እንስሳትና በበርካታ የጎሳ ማህበረሰቦች መኖሪያነት ይታወቃሉ። የአካባቢው መልክዓ ምድር ጥቅጥቅ ደን፣ ሳቫና እና የወንዝ ዳርቻን ያቀፈ ነው። ባህልና ተፈጥሮ ይህ አካባቢ የሰው ልጅ ስልጣኔ ጥናት የሚያደርግበት አስፈላጊ ቦታ ነው። ከሙርሲ ሐመር እና ካሮ ጎሳዎች ጋር መገናኘት ጥንታዊ የአኗኗር ዘይቤን ለመረዳት ያስችላል። በኦሞ ወንዝ ላይ የጀልባ ጉዞ በማድረግ የዱር እንስሳትን መመልከትና የአካባቢውን ባህል ማጥናት አስደሳች ነው። 14ኛ ኤርቦሬ የጂኦተርማል ቦታ። ኤርቦሬ ጂኦተርማል ሴት ወደ ምስራቅ አፍሪካ ስምጥ ሸለቆ የኃይል ማዕከል እንመለስ። ድንቅነቱ ይህ ቦታ ከመሬት በታች ባለው ከፍተኛ ሙቀት ምክንያት የእንፋሎትና የትኩስ ውሃ ምንጮች የሚፈነዱበት ነው። ይህ የሚያሳየው የምድር ቅርፊት በኢትዮጵያ ስር በጣም ንቁ መሆኑን ነው። ውበትና ጠቀሜታው እንፋሎት ከምድር ሲወጣ የሚያሳይ እይታ ልዩ ነው። ቦታው የጂኦተርማል ኃይል ለማመንጨት ትልቅ አቅም አለው። በአካባቢው ያሉ ማህበረሰቦች ይህንን ሙቅ ውሃ ለተለያዩ አገልግሎቶች ይጠቀማሉ። የሙቀት ኃይሉን በሚያስደንቅ ሁኔታ ከምድር ሲወጣ መመልከት እጅግ አስደሳች ነው። የተከበራችሁ ተመልካቾቻችን በዛሬው ጉዟችን ከአዋሽ ፏፏቴ የኃይል ፍሰት እስከ ጣና ሐይቅ መንፈሳዊ እረፍት፣ ከገራለታ ቀይ ገደል እስከ ኦሞ ብሔራዊ ፓርክ ልዩ ሕይወት ድረስ የኢትዮጵያን ተፈጥሯዊ ሀብት ጥልቀት ተመልክተናል። ኢትዮጵያ 14 ያህል የማይደገሙ የዓለም ድንቅ ቦታዎች የያዘች ሀገር ነች። እነዚህ ውበቶች አገራችንን በዓለም የቱሪዝም ካርታ ላይ ከፍ የሚያደርጉ ልዩ ስጦታዎች ናቸው። እነዚህን ውበቶች መጠበቅ፣ ከብክለት መከላከልና በአግባቡ ለዓለም ማስተዋወቅ የሁላችንም ኃላፊነት ነው። ስለተከታተሉን እናመሰግናለን። ይህንን ቪዲዮ ከወደዱት ላይክ ያድርጉ፣ ሳብስክራይብ እና ሼር በማድረግ ሌሎችም የኢትዮጵያ ድንቅ ተፈጥሮ እንዲመለከቱ እድል ይስጡ። በሌላ ቪዲዮ እስከምንገናኝ ጊዜ መልካም ቆይታ